ጓደኞቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? ደህና ዋላችሁ ወይ? እኔ ጋር ሰላም ነው አልሐምዱሊላህ። ቤተሰብ ሰላም ነው ወይ? ስራ እንዴት ነው? እኔ ጋር ሰላም ነው አልሐምዱሊላህ። ቤተሰቦቼ ለምንድን ነው ሰብስክራይብ ማታረጉኝ? ምን አለበት? ኧረ በእናታችሁ ኧረ ይበቃኛል። አረብ ሀገር ኧረ ይበቃኛል። ሀገሬ ልግባና ልስራበት። ነግሬያችሁ ነበረ ከአንድ ወር በፊት ተወርዱኝ እንትን በሉኝ ሰብስክራይብ አርጉኝ እርዱኝ ማለት ሰብስክራይብ አርጉኝ፣ ላይክ አርጉልኝ፣ ሼር አርጉልኝ ለማለት ፈልጌ ነው። እና ደህና ናችሁ ወይ? ኧረ በእናታችሁ ትንሽ አሳድጉኝ። ወላሂ ቤቴ ታች ነው ያለው። የጀመርኩት እውነቴን ነው የምላችሁ 6 ወር ሊሞላኝ ነው እና እታች ነኝ ያለሁት። ለምን እንዴ ጠላታችን እታች ይሁን? ለምን እታች ነፋፋ አርጉኝ። ኧረ ተው አበረታቱኝ። ደህና ናችሁ ወይ? ወደ ገደለው ልግባሽ። ደህና ናችሁ ወይ? ጤና አፍያ ስራ ወላ አልሐምዱሊላህ። እኔ አይደለም ቅድም የሆነ ዩቲዩብ ላይ ነው ቲክቶክ ላይ ገብቼ ማለት ነው ብራችሁ ያዙ ብራችሁ ያዙ ብራችሁ ያዙ ሲሉ ሰምቼ ገረመኝ። እንዴት ነው ብሩ የሚያዘው? እንዴት ሊይዙ ይችላሉ? ያኔ ምሳሌ ቤተሰብ የሚደግፍ ሰው ከሆነ ልጆች ያሉት ሰው ከሆነ እንዴት ነው የሚያዘው? አሁን ምሳሌ በዚህ ሀገር 1000 የትም ይሁን 1000 ብር ይከፈለዋል እንበል። ከዛ 1000 ብሩ ሱብሃንአላህ እህቶች ወላሂ ለአዝም ለእረፍት ሂዳችሁ ማታውቁ ሂዳችሁ ብታዩ ወላሂ ጥሩ ነበረ። ለምን መሰላችሁ? 20,000 ብር ወላሂ የሆነ ሰዓት ላይ ፋሲጋ ፋሲጋ ናት መሰለኝ የሆነች ልጅ ኢትዮጵያ ገብቼ 20,000 ብር አወጣና እግሬ ከዚህ እዛ ድረስ ሳልራመድ ያልቃል ስትል ሰምቻለሁ። ሐቅ ነው። 20,000 ብር ጓደኞቼ ወላሂ ለአዚም ደቂቃ በደቂቃ እንደዚህ ከያዛችሁት የሆነ ገበያ ከገባችሁ 20,000 ብሩ 20 ብር ነበረ ወይ ያስኩት እስከምትሉ ድረስ ነው የሚያስደርገው። እና ለቤተሰቦቻችን አሁን ምሳሌ ልጅ ካለ እናት አባት አላህ ይወስድብን፣ አላህ ይጠብቃቸው። የሌላችሁም አላህ በጀነትን ፊርዶስ አላህ ያስቀምጥላችሁ ኢንሻአላህ። ያሉትን አላህ ይጠብቅላችሁ። እና ኑሮ ውድ ነው። እንዴት አርጎ ራሳችሁ ችላችሁ ኑሩ አይባልም። እንዴት ነው የሚባለው? በተለይ አባት እናት ደኢፍ ሊሆኑ ይችላሉ። በተለይ የገጠር ልጆች ይሆኑ ነኛ ማለት ነው። እንዴት ነው? እና ስለዚህ ግዴታ 1000 ብር የሚከፈላት ሰራተኛ ከሆነች ምኑ ነው የምትይዘው? ምኑ ነው የምታስቀምጠው? ጓደኞቼ ማስቀመጥ ጥሩ ነበር፣ መደበቅ ጥሩ ነበር፣ ከራስ በላይ ንፋስ ማለትም ጥሩ ነበር። ግን እንዴት ነው የሚያዘው? እስቲ በእናታችሁ እስቲ እንትኑ ካላችሁ እስቲ እናንተ ጋር ሚስጥሩ ካለ እስቲ ንገሩን። እኔ አሁን ልነግራችሁ አልችልም። ወላሂ ነው የምላችሁ። አላህ ብቻ አልሐምዱሊላህ። ልጅም ማሳደግ ትልቅ ነገር ነው። ቤተሰብም መደገፍ ትልቅ ነገር ነው። ቤተሰብም የሌለ ነገር መግዛት ትልቅ ነገር ነው። ግን እንዴት ነው አስቀምጪ፣ ደብቂ፣ ራስሽን እንደዚህ አርጊ፣ በ2 ዓመት ደሞዝሽ ራስሽ አርጊ የሚባለው እንዴት ነው? ሊገባኝ ስላልቻለ ነው። እና ስለዚህ ከይቅርታ ጋር ነው። ግን ሁሉም አይደለም። አሁን ሁሉም የማዳም ቅመም ሁሉም ከስንት አንዱ እንጂ እውነትም ቤተሰብ ራሱ ችሎ ሊኖር ይችላል። እኔ ስለማላቅ ነው። በተለይ የገጠር ተወላጅ የሆንን እኛ ማለት ነው ወላሂ ነው የምላችሁ 10 ብር 1000 ብር ሳጥን ውስጥ ማይኖርበት ቤት አለ። ስለዚህ እንዴት ነው የሚያዘው? ከይቅርታ ጋር ስላችሁ ሰነፍ እንዳትሉኝ፣ ሰነፍ አይደለሁም። ግን እንዴት ነው የሚያዘው ነው። ልጆች የሚያሳድግ ሰው ቤተሰቡ የሚረዳ ሰው እንዴት ነው የሚይዘው ነው። እና ይቅርታ አድርጎልኝ ካጠፋ እና እስቲ ትኑ ካላችሁ እውቀቱ ያላችሁን እስቲ አስረዱን። ግን ብዙም ያስረዱዋሉ ዩቲዩብ ላይ ቲክቶክ ላይ ብዙም ያስረዱ ቤተሰብ ወንድም እህቶች አላችሁ። አላህ ይጠብቃችሁ ኢንሻአላህ። ግን አባባል ነው እንጂ እውነት አይደለም ለማለት ፈልጌ ነው። አባባል ነው። እንዴት ነው አባባል ነው? 20,000 ብር ልካ ነው ምሳሌ 2 ሰው ከተሰጠው የልጅና የእናት ከተሰጠ ምንም አያደርግም። እና ስለዚህ እንዴት ነው ይቅርታ ዩቲዩብ ካቆምኩኝ ወር ሆኖኛል። ሀገሬ ገብቼ ማለት ነው። የኢትዮጵያ ላይ ኔትወርክ የለም። ስለዚህ አሁን ከተሳሳትኩኝ እንዳትቆጡ እሺ፣ ይቅርታ ጠይቃቸዋለሁኝ። እና አላህ ይጠብቃችሁ ኢንሻአላህ። እስቲ እንትን የእውቀቱ ያላችሁን አሁንም አስረዱኝ። እንዴት ነው ብር የሚያዘው? የት ነው የሚደበቀው? የት ነው የሚቀመጠው? እንዴት ነው የሚቀመጠው? በማን ነው የሚጨከነው? ወዳቸዋለሁ ኢንሻአላህ። የዛሬ ይሄ ቀንና ነገ
እመጣለሁኝ። ደህና አደሩልኝ። አላህ ከእናንተ ጋር ይሁን። ቻው